ሰላም ኦላስ ነኝ። ዛሬ ይዤላችሁ የመጣሁት ቲፕ እጅግ ቀለል ያለ ነው። ስለ ቴሌብር ነው። ቴሌብር ላይ እንዴት ነው ለኢንተርኔት ዳታ እንዴት ነው በዋይፋይ መጠቀም ነው ቴሌብርን ማለት ነው። ቴሌብርን ያልታ አብዛኛው ሰዎች በዳታ እንደሚሰራ ነው የምታውቁት መሰለኝ። ወይም እንዴት ነው በዋይፋይ እንዲሰራ ማድረግ የምንችለው? አብዛኛው ሰዎች በዋይፋይ እንዲሰራ ማድረግ የምንችለው መንገድ በስርዓት አሳያቸዋለሁ። በመሪያ ግን ቴሌብር አካውንት ሊኖራችሁ ይገባል። ቴሌብር አካውንት ከሌላችሁ ሊሰራ ማይችልም ማለት ነው። ቴሌብር አካውንት ታላችሁ ቴሌብር አካውንት ከከፈታችሁ በኋላ በስልካችሁም ወይም ኖርማል በስልክ መክፈት ትችላላችሁ። ግን ያው ከአፕ ስቶር ወይም ከፕሌይ ስቶር ሶፍትዌር ወይም አፕሊኬሽን ብታወርዱ ይመረጣል። መጀመሪያ ግን ቴሌብሩን መጀመሪያ ሶፍትዌሩን ወርደዋለን። ከዛ ካወረድነው በኋላ እንዳለ ፒናችንን ስልካችን አስገብተን ከከፈትን በኋላ ቀጥታ ኖርማል ሆም የሚለው ይመጣልናል። ሆም ከመጣልን በኋላ ይህ ቀጥታ ማለት ነው በብዙ ቴብሎች አሉት። ሆም አለ፣ ፓይመንት አለ፣ አፕስ አለ እና እንጌጅ ከዛ አካውንት አለ። አካውንት የሚለውን ነው የምንነካው ማለት ነው። እኛ አካውንት የሚለውን ከነካም በኋላ ዳይሬክት የሚመጣልን ነገር ቼንጅ ፕሮፋይል አለ፣ ፒን አለ፣ ቼንጅ ላንጉጅ አለ፣ ቼንጅ ወይም ደግሞ ሴኩሪቲ አለ፣ አክሰስ ዋይፋይ አለ። አክሰስ ዋይፋያችን ኦን አድርጋል እዚህ ጋር ማለት ነው። እንደምታዩት አክሰስ ኦን ዋይ የሚል አለ። እሱን አንዴ ክሊክ እናለን ማለት ነው እንዲሰራለን በዋይ ማለት ነው። እሱን አንዴ ከነካችሁ በኋላ የኔ እዚህ ጋር ኦን ስለሆነ ነው፣ እናንተ ጋር ኦፍ ነው የሚለው። እኔ ተርን ኦፍ ሚል መቶልኛል። ከፈለግ ተርን ኦፍ የሚለውን መጀመሪያ ማስተካከል ይሰራልኛል ማለት ነው። እናንተ ጋር ኦን ወይም ኦን ተርን አንዴ ክሊክ ካደረጋችሁት በኋላ ሬክት ይሰራላችኋል ማለት ነው። ይሄ በጣም አሪፍ ነው። ምክንያቱም አብዛኛው ሰዎች በዳታ ነው የሚሰራላቸው። ማንኛውም ሰው ስልኩ ላይ ቴሌብር ካለ በዳታ ነው የሚሰራው እንጂ በዋይፋይ አይሰራም። ምክንያቱም እንደ ሴቲንግ ውስጥ ገብቶ ዋይፋይ ካላስተካከለው ወይም አክሰስ ኦን ዋይ የሚለውን ነክቶ ካላስተካከለው ማለት ነው በዋይፋይ ሊሰራ አይችልም። ሰው ሴቲንግ ውስጥ ገብቶ ማስተካከል ግድ ይለዋል ማለት ነው።